አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ እንግዲህ አልጋ ቁም ሳጥንና መዋቢያ ይዘን መጥተናል። ሁሉንም እነግራችኋለሁኝ እስከ መጨረሻው ድረስ ቪዲዮውን ተከታተሉ ትላለሁ። እና እንግዲህ ቁም ሳጥኗ ባለ 3 ተከፋች ነው። ሜትር ከ60 እዚህ ጋር ሶስቱ መደርደሪያ በአንዱ በኩል 3 መደርደሪያ ያለው የሚነሳሳ ነው መደርደሪያው። ከላይ ደግሞ ሁለቱ በር ባንድ ነው ኮንፈርት ማስገቢያ ማለት ነው። ከዛ ደግሞ ወደዚህኛው በር ስንሄድ እዚህ ጋር መስቀያ ነው ያለው። ከላይ መስቀያ ያለው መስተዋቱ ከውጭ ነው። ከውስጥ መሰራት ይችላል መስተዋቱ ማለት ነው። ከታች ደግሞ ሁለት መሳቢያ ያለው በዛው በሱፉ መስቀያ በታች ሁለት መስተዋት አለው። በዚህኛው በኩል ደግሞ ስንሄድ እንደዛው የሚነሳሳ 4 መደርደሪያ ያለው በር አለ ማለት ነው። እንደዛው ደግሞ ከላይ በኩል ያለችው እንደዛው አንድ እንትናት። ወደ አልጋው ስንመጣ ደግሞ ሜትር ከ50 አልጋ ነው። ሜትር ከ50 በቃ ቆንጆ ዲዛይን፣ በጣም የሚያምር ዲዛይን ነው። አልጋው በሌዘር የተሰራ ዲዛይን ነው። በጣም ያምራል። አንድ ኮሜዲኖ ጋር ነው ይሄ የተሰራው። በነገራችን ላይ ችፑዱ እንደምታዩት ነው። እንግዲህ አሪፍ ነገር ነው። ብቻ አልጋው በጣም ያምራል። እኔ እንጃ በጣም ተመችቶኛል። አልጋው ቆንጆ ነው። ከላይም ከታችም አንድ አይነት ነው ዲዛይኑ። ወጣ ወጣ ያለውም እንደዛው ማለት ነው። ራስጌውና ግርጌው አንድ አይነት የሆነ ዲዛይን ነው። ኮሜዲኖቹ መሳቢያ ናቸው። ሁለቱም መሳቢያ ናቸው። የኮሜዲኖ እንትን በርና መሳቢያ መሆን ይችላል። ግን መዋቢያዋ ደግሞ ስንሄድ 80 የሆነች ሁለት መሳቢያ ያላት፣ ሁለት መሳቢያ አንድ በር ያላት ናት ማለት ነው። 80 ሳንቲም ከነ መቀመጫዋ ማለት ነው። እንግዲህ ይቺ ቆንጆ ናት። ደግሞ ይቺ ከላይ ያለችው እንቁላል ቅርጽ ትባላለች። እንትኗ መቀመጫዋ ማለት ነው። ይሄ የመስተዋት መቀመጫዋ እና